ሰላም ጋይስ ልጅ ባያ ነኝ። በዚህኛው ቪዲዮ በ2026 የስኬችዌር አዲሱን አፕዴቶች እናያለን። አፕዴት ያደረግናቸው ነገሮች እዚህ ጋር ስንመጣ ሴቲንግ ላይ ብሎክ ማናጀር አለ። ብሎክ ማናጀር ብሎክ ክሬት እናደርጋለን። ለምሳሌ ሎጊን ሊሆን ይችላል፣ የሎጊን ፋንክሽናሊቲዎች ያሉት ሊሆን ይችላል። ከዚህ ጋር ሆነ አንድ ከለር እንመርጥለትና ክሬት እና አፕዴቱ ምንድነው? እዚህ ጋር ብሎኩን በምንፈጥርበት ሰዓት ኤአይ በመጠቀም ለብሎኩ ሎጊን ዩዘር ፕሮፋይል ሎጊን ዩዘር ኔም ሊሆን ይችላል ኔም ብንለው ክሬት ያደርግልናል ማለት ነው። እዚህ ጋር እንደምትመለከቱት ይሄን ክሬት ያደርግልናል። ይሄን በመጠቀም ሎጊናችንን ማስተካከል እንችላለን። ለአውተንቲኬሽን የምንፈልገው ሲሆን እዚህ ጋር እንጠቀመዋለን ማለት ነው። ሌላኛው አፕዴት ደግሞ ምንድነው? እዚህ ጋር ቻት አለው። ቻቱን ለምሳሌ ቶስት ልንለው እንችላለን። ያው የተለመደ ስለሆነ ቶስት ሜሴጅ የሚሰራልን ኮድ ሊሰጠን ብንጠይቀው እንደዚህ መልኩ ይሰጠናል። ስለዚህ ከዚህ ጋር ኮፒ አድርገን መውሰድ እንችላለን። ይሄን ለመጠቀም ግን እዚህ ጋር አይዲያችንን የኩዊን ኤፒአይ ኪ ያስፈልገናል። ይሄን እንጠቀማለን። ሌላኛው ፕሮጀክት ክሬት ካደረግን በኋላ ምናልባት ኢረር ሊፈጠር ይችላል። ያን ኢረር ለኤአዩ መስጠት እንችላለን ማለት ነው። እሱን ቀጥሎ እናያለን። ግን አሁን ምን እናያለን? እዚህ ጋር እስቲ የሆነ ኢረር ሊፈጥር የሚችል አንድ ቀለል ያለ ኮድ አስቀምጥበትና ፊኒሽ ብዬ ሴሚኮሎን አላስገባው። እዚህ ጋር ደግሞ ሌላኛው አፕዴት ምንድነው? ብሎኮች እዚህ ጋር ለምሳሌ ሴቭ ያደረግናቸው ብሎኮች ካሉ እነዚህን ብሎኮች ደግሞ ሰርች ማድረግ እንችላለን። በጣም የተለያዩ ሊሆኑ ይችላሉ። ረጅም በጣም ብዙ ሴቭ ያደረግናቸው ካሉ እነሱን በስማቸው ሴቭ አድርገን እዚህ ጋር ፋይንድ ማድረግ እንችላለን ማለት ነው። ይሄኛው ሌላ አፕዴት ነው። ለምሳሌ አሁን ፕሮጀክት ራን ባደርገው እንደምታዩት ኢረር ፈጥሯል። ይሄን ኢረር ቼክ ስናደርገው እዚህ ጋር እንደምታዩት የኤአይ ቻቱ ምልክት አለች። እሷን ክሊክ ስናደርገው ወደዚህ ወደ ቻቱ ያመጣልናል። ቻቱ ጋር ከመጣን በኋላ በእንደዚህ መልኩ ሶሉሽን ይሰጠናል። ይሄን ሶሉሽን ኮፒ እናደርገውና ወደ ኋላ ተመልሰን እዚህ ጋር እንመጣለን። ስለዚህ ሰሚኮለን እንደጎደለው ነው የሚያሳየን። ስለዚህ ፊኒሽ የሚለው ጋር ሰሚኮለን እንጨምራለን ማለት ነው። ሌላኛው ምንድነው? ሌላኛውና ትልቁ አፕዴት ምንድነው? እዚህ ጋር ወደ ጊታብ ፑሽ ማድረግ እንችላለን የሰራነው ፕሮጀክቶች ከጨረስን በኋላ ማለት ነው። እዚህ ጋር አክሰስ ቶክን ከጊታብ ተጠቅመን እናስገባለን። እዚህ ጋር የሪፖዚተሪ ኔም የአፕ ኔሙን ይወስዳል። ብራንቹ ሜን ነው። ከዛ ኮሚት አለ እዚህ ጋር እስቲ እሺ እዚህ ጋር አክሰስ ቶክንን ፔስት አድርጌያለሁ። ስለዚህ አሁን ይሄን ወደ ጊታብ ፑሽ እናድርገው። ጊታብ ላይ ፑሽ ስናደርግ ሎጊን ያደርጋል፣ ሪፖዚተሪ መኖሩን ቼክ ያደርጋል። በዚህ ስም ከሌለ ክሬት ያደርጋል። ከዛ ብራንቹን ቼክ ያደርጋል። የሰጠነውን ብራንች ሜን ከሆነ ኦልሬዲ ሜን ነው፣ ሜን ካልሆነ ደግሞ ክሬት ያደርጋል። ስለዚህ ፊኒሽ ካደረገ በኋላ ይሄዳል። ይሄን ደግሞ እዚህ ጋር መተን ቼክ እናደርገው። እዚህ ጋር አሁን ቼክ ስናደርገው ኦልሬዲ ሰክሰስፉሊ ገብቷል ማለት ነው። ፕራይቬት ሪፖዚተሪ ፋይሎቹ ሁሉም ገብተዋል። ስለዚህ በእንደዚህ መልኩ መስራት እንችላለን ማለት ነው። ስለዚህ በእንደዚህ መልኩ እየሰራን ፖስት ማድረግ እንችላለን።